ሰላም ዛሬ በአርሰናል ዝውውር ዜናዎች ዙሪያ ትልቅ መወያያ የሆኑና ደጋፊዎችን ያስደነገጡ በርካታ መረጃዎችን ይዘንላችሁ ቀርበናል። የፕሪሚየር ሊጉ አሸናፊ አርሰናል የኒውካስልን አዛዥ ብሩኖ ጊማሬይስን ለማስፈረም ከፍተኛ ፍልሚያ ውስጥ በገባበት በዚህ ወቅት ማርቲን ዙቢሜንዲን በበኩሉ ወደ ስፔን የመመለስ ፍላጎት ማሳየቱን ተሰምቷል። በተጨማሪም የዊሊያም ሳሊባን የረጅም ጊዜ ጉዳት ተክቶ የሚጫወት በድንገት የቶተንሃሙን ተከላካይ ክሪስቲያን ሮሜሮን ለማስፈረም እቅድና የቦርንማውዙን አሌክስ ስኮት አማራጭነት ትልቅ መነጋገሪያ ሆኗል። የዛሬዎቹን አቤት የአርሰናል የዝውውር መረጃዎች ዝርዝር አብረን እንመለከታለን። አብራችሁን ቆዩ። የብሩኖ ጊማሬይስ ጉዳይን ስንመለከት አርሰናል የፕሪሚየር ሊግ ዋንጫን ካነሳ በኋላ የመካከለኛ ክፍሉን የበለጠ ለማጠናከር የኒውካስል ዩናይትድ አዛዥ የሆነውን ብሩኖ ጊማሬይስን በዋና ኢላማነት ይዞታል። አሰልጣኝ ሚኬል አርቴታ ብሩኖ ለአርሰናል ታክቲክና የጨዋታ ዘይቤ ትክክለኛውን አማካኝ ነው ብሎ ስለሚያምን ዝውውሩ እንዲፈጸም ከመጋረጃ በስተጀርባ ከፍተኛ ጫና እያደረገ ይገኛል። የቀረቡ የዋጋ ጥያቄዎችና ኒውካስል አቋምን ስንመለከት እንግዲህ አርሰናል ቀደም ሲል ያቀረባቸው ሁለት ያልተረጋገጡ የ55 ሚሊዮን ፓውንድ ሲደመር 10 ሚሊዮን አዶንስና የ65 ሚሊዮን ፓውንድ ጥያቄዎች በኒውካስል ውድቅ ተደርጓል። ኒውካስል ተጫዋቹን የመሸጥ ፍላጎት የሌለው ሲሆን ዝውውሩ የሚፈጸመው ከ90 እስከ 100 ሚሊዮን ፓውንድ አካባቢ የሚጠጋ ልዩ የዝውውር ጥያቄ ሲቀርብለት ብቻ እንደሆነ አስታውቋል። አርሰናል በአሁኑ ወቅት የተሻሻለ የ70 ሚሊዮን ፓውንድ ጥያቄ ለማቅረብ እየተዘጋጀ ይገኛል። የተጫዋቹ አቋምስ ምን ይመስላል የሚለውን በምናይበት ጊዜ እንግዲህ ብሩኖ ጊማሬይስ ከአርሰናል ጋር በግል ጥቅሞች እና በውል ስምምነት ላይ ከሁኔታዎች አስቀድሞ የተስማማ ቢሆንም ለአሁኑ ክለቡ ኒውካስል ያለውን አክብሮት ጠብቆ መቆየት ይፈልጋል። ሆኖም ግን ወደ ኤሚሬትስ መዛወር እንደሚፈልግ በክለቡ ውስጥ ለሚገኙ አካላት በግልጽ አስታውቋል። በሌላ መረጃችን እንግዲህ የማርቲን ዙቢሜንዲ ሁኔታ እንመለከታለን። የመጣበት ጥያቄና ስጋትን እንግዲህ ስንመለከት የቀድሞው የሪያል ሶሲዳድ አማካይ ማርቲን ዙቢሜንዲ አርሰናል አዲስ አማካይ ብሩኖ ጊማሬይስን ለማስፈረም ያደረገ ባለው እንቅስቃሴ ምክንያት በክለቡ ስላለው የወደፊት የቋሚ አሰላለፍ ቦታ ስጋት ገብቶታል። የቀረበው እንግዲህ መመሪያ በዚህ ምክንያት ዙቢሜንዲ በዚህ የዋጋ ዝውውር መስኮት ወደ ስፔን በመመለስ ወደ ሪያል ማድሪድ ወይም ባርሴሎና ለመዛወር የሚያስችሉ ንግግሮች እንዲጀምሩ ለወኪሎቹ መመሪያ መሰጠቱ ተዘግቧል። በሌላ መረጃችን እንግዲህ የክሪስቲያን ሮሜሮ ያልተጠበቀ እጩነት ነው። እንግዲህ የሳሊባ ጉዳት ድንገተኛ ተጽዕኖ እንግዲህ የአርሰናል የኋላ ደውል እንግዲህ ዊሊያም ሳሊባ በፈረንሳይ ብሔራዊ ቡድን በነበረበት ወቅት በደረሰበት የጀርባ ጉዳት ምክንያት ለረዥሙ ጊዜ ከሜዳ እንደሚርቅ አርሰናል አረጋግጧል። ይህም አርሰናል የተከላካይ ክፍሉን በአስቸኳይ እንዲጠግን አስገድዶታል። የሮሜሮ ዝውውር እና ወቅታዊ ሁኔታው ደግሞ አርሰናል ሳሊባን በተመለከተ ለመተካት እንግዲህ በድንገት የከተማ ተፎካካሪው የቶተንሃም ማዕከላዊ ተከላካይ የሆነውን ክርስቲያን ሮሜሮን ላይ ማስፈረም ፍላጎት እንዳለው ተናግሯል። ቶተንሃም እንግዲህ ለተጫዋቹ የጠየቀው 42.6 ሚሊዮን ፓውንድ ለመቀነስ ፈቃደኛ እንደሆነ እንግዲህ ቢነገርም የሁለቱ ክለቦች ታሪካዊ ቅሬታና ተፎካካሪነት በተለይ ከሶል ካምቤል ዝውውር በኋላ ዝውውሩ የመፈጸም እድሉን አጠራጣሪ አድርጓል። በተጨማሪም ኢንተር ሚላን እና ባርሴሎና ተጫዋቹን ይፈልጉታል። በሌላ መረጃችን የአሌክስ ስኮት ጉዳይ ነው። እንግዲህ የአርሰናል ሁለተኛ አማራጭ እንግዲህ ኒውካስል የብሩኖ ጊማሬይስን አዲሱን ጥያቄ ውድቅ ካደረገ አርሰናል ወደ 22 ዓመቱ የቦርንማውዝ አማካኝ አሌክስ ስኮት ለመዞር ኤሚሬትስ ውስጥ ውሳኔ አስተላልፏል። እንግዲህ ኤሚሬትስ ውሳኔ አሳልፏል። እንግዲህ የዝውውር ፈተናዎች ተብሎ የሚጠበቁት እንግዲህ አርሰናል ቀደም ሲል ለስኮት ያቀረበው ጥያቄ በቦርንማውዝ ውድቅ ተደርጎበታል። ስኮት አዲስ ውል ለመፈረም እንቢተኛ ቢሆንም ቦርንማውዝ በመጀመሪያ የአውሮፓ ውድድር ስላለው ተጫዋቹን የመሸጥ ፍላጎት የለውም። በቅርቡም ቼልሲ ያቀረበው የ64 ሚሊዮን ፓውንድ ጥያቄ በቦርንማውዝ ውድቅ ተደርጎበት ነበር። በሌላ መረጃችን እንግዲህ የጁሊያን ዛርቤሪች ጉዳይ ነው። እንግዲህ
ጁሊያን አልቫሬዝ እንግዲህ የሰሜን ለንደኑ ክለብ አዲስ አጥቂ ለማስፈረም በያዘው እቅድ መሰረት የአትሌቲኮ ማድሪዱ አጥቂ ጁሊያን አልቫሬዝ በዝውውራቸው አናት ላይ ይገኛል። እንግዲህ የተረጋገጡ ዝውውሮች እንግዲህ አርሰናል ለ2026/27 የዝውውር ዘመን የጄፔሮ ሂንካፒ የውሰት ውል ቋሚ ያደረገ ሲሆን ክለብ ብሩጅ የክለብ ብሩጅ ክንፍ ተጫዋች ክሪስቶስ ዊልሰን እንግዲህ በ34 ሚሊዮን ፓውንድ አካባቢ ነው እንግዲህ አርሰናል እያስፈረሙት። ከዚህ ሁሉ እንግዲህ ብዙዎች የሚያስቆጣና ብዙዎችን የአርሰናል ደጋፊዎች እያስቆጣ የሚገኝ መረጃ ብለን እንግዲህ መወያያ ብለን ያዘጋጀነው የዝውውር አርዕስት ማን ነው? የጁሊያን አልቫሬዝ ጉዳይ ነው። እንግዲህ ጁሊያን አልቫሬዝን ወደ ለንደን ኤሚሬትስ ሜዳ ለማምጣት እንግዲህ ጆከሬሽን ጨምሮ 100 ሚሊዮን ዩሮ ነው እንግዲህ እየተጠየቁት። እንግዲህ አትሌቲኮ ማድሪድ ልጁን ለመሸጥ እንግዲህ የአርሰናል አጥቂ እንግዲህ በቅርብ ወደ አርሰናል የተቀላቀለው ጆከሬሽ ወደ አትሌቲኮ እንግዲህ ለመዘዋወር ማለትም እንግዲህ አትሌቲኮ ጆከሬሽን ወይ ደግሞ የአርሰናል አጥቂ ጆከሬሽን ከ100 ሚሊዮን ፓውንድ ጋር ነው እንግዲህ ለአትሌቲኮ ማድሪድ ለማስረከብ የታቀደው። እስቲ የእናንተ ሀሳብ ምንድን ነው? የእናንተ አስተያየት ምንድን ነው? እውነት እንግዲህ እርግጠኛ ጥሩ የሆነ ዝውውር ነው ወይ? 100 ሚሊዮን ዩሮ ከመክፈል ባሻገር ደግሞ ይህን ያህል ጆከሬሽን አብሮ እስከ መሸጥ የሚያስገድድ ዝውውሩ እንዴት ነው? ውጤታማ ነው ወይ? እውነት አትሌቲኮ ማድሪድ የሚያስተላልፈው ተጫዋች ከአትሌቲኮ ማድሪድ የሚመጣው ተጫዋች አልቫሬዝ እንግዲህ አርሰናል ምን ያህል ይቀይራል ተብሎ ቢታሰብ ነው? አርቴታ ምን ያህል ቢያምንበት ነው? እውነት ነው እንደምናየው እንግዲህ በተለይ ደግሞ በዓለም ዋንጫው እንዳየነው አልቫሬዝ ያው ጥሩ እንቅስቃሴ አሳይቷል። እንዲያውም ደግሞ በአትሌቲኮ ማድሪድ የነበረው እንቅስቃሴ አልቫሬዝ በጣም ትልቅ የሆነ እንቅስቃሴ የሚያደርግ ጥሩ ጎሎችን የሚጨርስ ለአርሰናል ጨዋታ በጣም የሚጠቅም ተጫዋች ሆኖ ሳለ ሆኖም ግን በዝውውሩ የሚወጣበት ወጪ 100 ሚሊዮን ዩሮ እና ጆከሬሽን አብሮ እንግዲህ መሸጥ ጉዳይ የአርሰናል ደጋፊዎችን እያነጫነጨ እያሰቃይ በጣም እያወዛገበ ያለ ጉዳይ ነው። ይህ እንግዲህ እውነትም ይሄ እብደት ይመስለኛል እንደኔ። ምክንያቱም ምንድነው ጆከሬሽ እንግዲህ አዲስ ነው። እንግሊዝ ፕሪሚየር ሊግን ለመጀመሪያ ጊዜ የተቀላቀለው የእንግሊዝ አጨዋወትን ገና የመጀመሪያ ዓመቱ ነው። በዚህ ዓመቱ እንግዲህ ብዙ ጥሩ እንቅስቃሴዎች ጥሩ የጎል ዕድሎችን የፈጠረና ብዙ ጎሎችን ያገባ ተጫዋች ነው። ከዚህ ጋር ተያይዞ እንግዲህ አንዳንድ ደጋፊዎች ምን ይላሉ? ጆከሬሽ እየለመደ እንግሊዝ ፕሪሚየር ሊጉን እየለመደ ያለ ተጫዋች ነውና 100 ሚሊዮን ፓውንድ እና ጆከሬሽን መሸጥ በጣም ድድብና ነው። አርቆ አለማሰብ። ሁለት ትልልቅ ተጫዋቾች የምንገዛበትን ገንዘብ አውጥተን ብሎም ደግሞ ጆከሬሽን አብሮ መስጠት ለክለባችን ውድቀት ኪሳራ ያመጣል ብለው ነው እንግዲህ እያሰቡ እየፈሩም ያሉት። እንግዲህ አልቫሬዝ እንግዲህ አርሰናል የመምጣት ፍላጎት አለው። አርቴታ አልቫሬዝን የመግዛት ወደ ኤሚሬትስ አምጥቶ ብዙ ጎሎችን ማየት ብዙ ጎሎችን ማስመዝገብ ይፈልጋል። አርሰናል የአጥቂ መስመሩ እንዲጠናከር ይፈልጋል። ሆኖም ግን በጆከሬሽ አልተማመነበትም። ያ ደግሞ ምናልባት ከወጪ አንጻር ስናስበው እንግዲህ አርሰናል ብዙ ጊዜ ትልልቅ ተጫዋቾችን በዚህ ልክ ገዝቶ ማለት ትልልቅ ወጪዎችን ብዙ ጊዜ ሲያወጣ የማይታወቅ ተጫዋቾች የትልልቅ የሆኑ ገንዘብ የማያወጣ ክለብ ከመሆኑ አንጻር እንደዚህ አይነት አንዳንድ የሚወሰናቸው ውሳኔ ክለቡን እንግዲህ ወደ ትልቅ የክፍያ ወጪ ወይ ደግሞ ወደ ትልቅ ወጪ እያመጣው ይገኛል ተብሎ እንግዲህ ይታሰባል። ይህ ወጪ ወይ ደግሞ ለአልቫሬዝ የሚወጣው 100 ሚሊዮን ዩሮ እና ጆከሬሽን አብሮ የመሸጥ ወይ ደግሞ አብሮ የመስጠት ወደ አትሌቲኮ ማድሪድ የመስጠቱ ጉዳይ
እውነት ይሄ ዝውውር ጥሩ ዝውውር ነው ብላችሁ ታስባላችሁ? ኮሜንት ላይ ሲጻፉ ይሄ ዝውውር እንግዲህ አርሰናል ይሄን ዝውውር ካጠናቀቀ እውነት አርሰናል ጥሩ የሆነ ውጤታማ የሆነ ዝውውር ነው ብላችሁ ታስባላችሁ? ጆከሬሽ መሸጥ አብሮ ከገንዘቡ ጋር መሄድ አለበት ብላችሁ ታስባላችሁ? አርሰናል ለዚህ ተጫዋች 100 ሚሊዮን ዩሮ ማውጣቱ እውነት የዚህን ያህል ጥሩ ውጤት ያገኝበታል ተብሎ ይታሰባል? ለዚህም እንግዲህ ኮሜንት እየጻፋችሁና በቀጣይ ደግሞ ከሰዓታት በኋላ ትኩስና አጫጭር መረጃዎችን ወደ እናንተ ይዤ እቀርባለሁ። ላይክ፣ ሼር፣ ሰብስክራይብ አይለይ፣ ኮሜንት እያደረጋችሁ ለቀጣይ እስከምንገናኝ ቸር ሰንብቱ።